السلام عليكم ቤተሰብ እንዴት ናችሁ? ሰላም አለን አልሐምዱሊላህ። እንዴት ነው አለን ሁሉ ሰላም። ይኸው እንግዲህ ዛሬ ማለት ነው ወጣ ብለናል። የኮተታ ሀገራችን እና ኧረ ተይ እያለኝ ነው አንድ ወንድማችን። እንግዲህ አሁን ያለነው ሱቅ ነው ማለት ነው። እና ግዢዋ 80 ብር ሻይ ቅመም ቆንጆ ነው። እና እንዴት ናችሁ? ሁሉ ሰላም? እቃ እየገዛን ነው ማለት ነው። ወጣ ወጣ ብለናል። ይሄኛው ማለት ነው 80 ብር ሻይ ቅመም ነው። እሺ ኢትዮጵያን ሻይ ቅመም ልትገዢ ነው? ቆንጆ ነው ግን አሪፍ ነው ለሻይ ምናምን። እኔ እኮ ሻይ ቅመም ለምጄ አለ ሻይ ቅመም አይጠጣም። እና ሁሉ ሰላም ሁሉ መልካም። እዚህ ያራ እንግዲህ ላይክ ሰብስክራይብ ያደረጋችሁ ቤተሰብ አበረታቱኝ። ሀገር ገባሁኝ ይኸው ኔትወርክም ያስቸቀኝ። ምንድን ነው የሚያስነጥስሽ? ምንድን ነው የሚያስነጥስሽ? በቃ ዛሬ ይዞኛል። እና ሰብስክራይብ ላይክ አርባ አዋራው እኮ ነው እዚህ ውሃ ስለተደፋበት ጎረምሳ ኮቪድ ነው የሚባለው። አይዞን ጨረሽ እና እላችኋለሁ። ይኸው አሁን ወደ ሰፈር ከተማ ላይ ወጥተን ነው ማለት ነው። ይሄን ይመስላል። እኔ እኮ መቅረጽ ራሱ በጣም እንግዲህ እንደምታዩት ማለት ነው። ጓደኛዬ ናት እኮ እያሳቀች ዝቅ አድርጊ እያለኝ ነው። አስቸጋሪ ነው አያችሁ። ምቀኛ ህዝብ ዝቅ አድርጊ እያለኝ ነው አንዱ ማለት ነው። ካሜራሽን ዝቅ አድርጊ እያለኝ ነው። ሲጀመር ሰው አላስገባም። እና እላችኋለሁ ቤተሰብ አበረታቱ የኔ ውዶች። አሳያቸው እያለች አንዳንድ ቦታ ጨለማ ነው። እዚህ ሱቅ ነው። እዚህ ጋር ህዝቤ እንግዲህ የተገበያየ ነው ማለት ነው። እንደምታዩት ማለት ነው። እንዳይዙኝ ደግሞ አንቺዬ ሀበሻ ምቀኛ አይደል? ጉድ እኮ ስልኬ እንዳያስነጥቁኝ የቀረጸውን አላየሽም እንዴ? አላየሁትም። ወላሂ እኔ እኮ እንደዚህ ደፋር አይደለሁም። ወላሂ በጣም ነው የምፈራው። እንግዲህ አሁን በኋላማ እናቴ ደፋር መሆኑ እና ይሄን ይመስላል። እስከ መቼ ፈርተን እንኖራለን? ቤተሰብ እንግዲህ ሀገራችን ይሄን ይመስላል። ያ በትንሹ ማለት ነው። ወደ ወጣ አላለም። ያ ትንሿ ከተማ ነች። ማሳያችሁ መስጊድን አሳያችሁ። ሰው ይገባብኛል። ሳዲ እንውረድ ወደታች እና አበረታቱን። ሼር ላይክ ሰብስክራይብ ያደረጋችሁ ቤተሰብ። እዚህ ደግሞ ጨለማ ነው። ሳዲ በጣም ይሄን ይመስላል። እንመለስ እንመለስ። ምን ልገዢ ነገር የለም? ምንም ልገዛው ነገር የለም። አግዝሻለሁ። ቆይ እና ቤተሰብ አበረታቱኝ። ይሄን ይመስላል። ይኸው ሳልፈራ ዛሬ ማለት ነው 2 ስለሆነን ጓደኛዬ ጋር ስልኬ አልቀማም። እሷ አለች ግን አንዱ ከነጠቀኝ አብረን እንሯሯጣለን ማለት ነው። በጣም እኮ ነው የምፈራው። ወላሂ አልቀርጽም እንደዚህ። እና ላይክ ሰብስክራይብ አድርጉ ቤተሰብ። በደንብ እናወራለን። እንግዲህ ዛሬ ያለው ትንሽ ወጣ ብዬ ነበር። አየሩ ይሄን ይመስላል ማለት ነው። ሀገራችን ህዝቤን ይዩት በማታ ማለት ነው እንዴት እንደሚሆን። እንደዚህ ፈታ እያለ ነው የሚገዛው ምናምን። የእቃ ቤት ልብስ ቤት አለ፣ ሱቅ ትላላችሁ። ትንሹ መርካቶ ገበያ እያለ አዎ ይሄው ጫማ ቤት ልብስ ቤት ምናምን የህፃናት ታዋቂ እና ህዝቤ ይሄን ይመስላል ማለት ነው። ማታ ላይ ይሄን ይመስላል። ቤተሰብ አበረታቱ። ቪዲዮ አበዛውባችሁ ሳዲዬ እና ያራኝ አለ እንዴ? ጉድ አይ 2 ስለሆነ አብረን እንሮጣለን ብለን ካሜራ እዚህ ጋር ይሰርቁሻል እያለኝ እና ይሄን ይመስላል ሀገራችን። ይሰርቁኛል እሱ እና ቻው ቤተሰብ። ላይክ ሰብስክራይብ አድርጉ። ህዝቤ መሀል ላይ ነኝ ማለት ነው። ስልኬን ላፍ እንዳያረጉብኝ። ይሄን ይመስላል እንግዲህ ትንሽ ሰፈራችን ነው። በትልቁ አሳያችኋለሁ ቀን ላይ